በርሳችን ክፎች እርስ በርሳችን አሽዳዎች ለካህዲያኖች ጋር በመንሄድ ጊዜ ደግሞ ሩሐማዎች እነሱ ጋር ስንገናኝ የሸሸሚዛችን ቁልፉ እስኪበጠስ እንሰልማቸዋለን። ሳይክ ሳጣህ ዛላየውክ እንደሆነ ናፍቀሃለው ጠፋህ ምናምን እንባባላለን። እርስ በርሳችን ስንገናኝ ደግሞ ተቦዳድነን በመንሃጅ ተከፋፍለን በጠሪቃ ተከፋፍለን በመዛሂብ ተከፋፍለን ለሆዳችን ስንል ኡማውን እናበጣብጠዋለን። ሆዳም ሁላ ተሰብስበን በተለይ ደረሴው በተለይ ቃልቻው ኢላ መራሂም ረብ የምናባላው እኛውን እንጂ አዋሙማ በአማን በደህና በሰላም ሰግዶ ጾሞ ዒባዳ አድርጎ ዘክሮ በአማን መኖር ነበር የሚፈልገው። እገሌ እንዲህ ነው እገሊያት እንዲህ ናት እያለን ከሐሰድ ተነስተን ምቀኝነትን ለብሰን ምቀኝነትን በልተን ምቀኝነትን ልንኖር ሰውን እናመቃኘዋለን፣ ሰውን እናባላዋለን። በተቃራኒው ተገልብጦ ሩሐማኡን በይነሁም ነበረ አስሉ። አላሁ ልሙስተዓን። አይ ሙተሓቡና የሚዋደዱ፣ ሙተራሒሙና የሚተዛዘኑ፣ ሙተዓጢፉና በጣም የሚዋሃዱ፣ ከልጀሰድ ልዋሒድ እንደ አንድ አካል ሆነው የሚኖሩ ዩሕቡ አሐዱሁም ሊአኺህ ማ ዩሕቡ ሊነፍሲህ አንዱ ለሌላው ለራሱ የሚወደውን ወዶ ነው የሚኖረው። ዛሬ ግን እኔ ልኑር ሌላው ይውደም፣ እኔ ልብላ ሌላው ይራብ፣ እኔ ልታወቅ ሌላው እንዳይታወቅ፣ እኔ ልወደድ ሌላው ይጠላ፣ እኔ ነኝ ዓሊም ሌላው ጃሂል ነው፣ እኔ ነኝ ሙስሊህ ሌላው ሙፍሲድ ነው፣ እኔ ነኝ አንድ ማረገው ሌላው በጥባጭ ነው፣ እኔ ነኝ የሱና ባል ሌላው ሙብተዲዕ ነው፣ እኔ ነኝ ሐቅ ላይ ያለሁት ሌላው ባጢል ነው፣ እኔ ነኝ የጀነት ሌላው የጀሃነም ነው፣ የኛ ቡድን ብቻ ጀነት ይገባል ሌላው ጀሃነም ተሰብስበ ይገባል። ነገሩ ጀሃነም ይበቃቸው ይሆን ብለንም አሳስቡናል። الله المستعان. النبي صلوات ربي وسلامه عليه قال إن الشيطان يئس أن يعبده المصلون في جزيرة العرب. شيطان سجاجوش عندما يجزوا تسفاق ورد بعرب مدر لي، ولكن ليلا سرا جمر في التحريش بينهم أرس برساتشو ما بودادننا ما بالات استقبانا ተሳካለት እንደምናየው። ሐሰድ የሚባለው ምቀኝነት የሚባለው ነገር ሁሉንም ያዳረሰ በደረጃው ዓሊም አይመርጥ ጃሂል አይል፣ ሀብታም አይል ድሃ አይል፣ መሪ አይል ተመሪ አይል፣ ሴት አይል ወንድ አይልም፣ ሁሉንም ያዳረሰ በአንዳንዱ ቢብስም ኢኽዋን የትኛውም ደግሞ ከማ ቃለ الحبيب صلى الله عليه وسلم كل ذي نعمة محسود የትኛውም አላህ ጸጋ የሰጠው ሰው ምቀኛ አያጣውም አሉ። ሰዎች ለምን ተመቀኙኝ ካልኩኝ አላህ ጸጋ ለምን ሰጠኝ ማለት ነው የሚሆነው። የትኛውም ጸጋ የአላህ ኒዕማ እሱ ጋር ያለ ሰው ይመቀኘዋል እንደ ጸጋው መጠን። አንተ ጋር ያለው ኒዕማ ትንሽ ከሆነ ጠላቶችህ ቁጥራቸው ትንሽ ነው። ኒዕማ ሰፊ ከሆነ ጠላቶችህ በእውቅናህ ልክና በጸጋህ ልክ በእውቅናሽና በደረጃሽ ልክ ቁጥራቸው ይበዛል፣ አይነታቸውም ይከፋል። ነብዩ